እንግዲህ ከ9 አፍሪካ ሀገሮች የተውጣጡ የዲያስፖራ ዘርፍ ላይ የሚሰሩ የመንግስት ከፍተኛ ኃላፊዎችና የዲያስፖራን ማህበራት በእነዚህ 8 ሀገሮች የሚመሩ ከአፍሪካ ሀገሮች የተውጣጡ እና ሌሎች ባለድርሻ አካላት ጋር ነበር ውይይት ስናደርግ የነበረው። አንድ ቀን ተኩል ውይይት አካሂደናል። በእነዚህ ሀገሮች ውስጥ ያሉ ቤስት ፕራክቲሶች ምንድን ናቸው የሚለውን ዲያስፖራ ራሱን ችሎ አንድ የልማት ኃይል እንዲሆን እንግዲህ አገር ሊያድግ የሚችለው በተለያዩ አካላት ተሳትፎ ነው። የሀገር ውስጥ ዜጋው ባለሀብቱ አለ፣ ከዛ ደግሞ የውጭ ባለሀብት ምንለው አለ፣ ከዛ ደግሞ የፕራይቬት ሴክተር ብለን የምንለው ከህዝቡ የሚውጣጣ ነው። እንደገና ዲያስፖራ ተብሎ ደግሞ በውጭ አለ እና አገር ውስጥ ያለውን እድል አውቆ ያገኘውን ልምድ ይዞ መጥቶ ካፒታልም ሆነ ሀሳቦችን ይዞ መጥቶ አገሩ ላይ ምን አይነት ትልልቅ ነገሮችን እየሰራ እንደሆነ በሀሳብ ምን ያህል በተለየ መንገድ ማሰብ እንዲቻል እየገለጸ እንደሆነ የሚያሳይ ነው። እንግዲህ እኛ ሌላ ሀገር ያለው ዲያስፖራ ተገፍቶ እንዲመጣ አይደለም የምንፈልገው፣ ፈልጎ እንዲመጣ ነው የምንፈልገው። በሄደበት ቦታ ምቹ ሁኔታ እስካለ ድረስ ሰርቶ ከተቸገረም አገሩ ነው መመለስም ይችላል። ከዛ በተጨማሪ ግን ደስ ብሎት አገሩ ላይ እዛ በቆየበት ጊዜ ውስጥ ገንዘብ አጠራቅሞ አይዲያ አጠራቅሞ እንዲመጣና እዚህ ቢሰራ አፍሪካ ውስጥ ቢሰራ በአጠቃላይ አፍሪካ ገና ኢንዱስትሪያላይዝ ያልሆነች ኮንቲኔንት በመሆኗ በአውሮፓና አሜሪካ በተለይ ከፍተኛ ውድድር ያለበት ቦታ ስለሆነ እዚህ በቀላሉ መለወጥ የሚችሉበት እድል አለ ማለት። በተለይ ደግሞ ኢትዮጵያ ውስጥ በአሁኑ ሰዓት እየተሰሩ ያሉ የአገልግሎት አሰጣጥ መሻሻል፣ የውጭ ምንዛሬ ሁኔታው መሻሻል፣ እንዲሁም ደግሞ የፋይናንሻል ሪፎርምም ሆነ መሰረተ ልማቶቹም መብራትን፣ ህዳሴ ግድብ መመረቁን ጨምሮ የመንገዱም ሌሎችም ብዙ የተለወጡ ነገሮች ስላሉ ሌሎች ሀገሮች ላይ ደግሞ ብዙ ፈተናዎችም ስላሉ የተወሰነ ነገር ይዘው መምጣት ቢችሉ እዚህ ካለው ጋር ቢተባበሩ በጣም ትልቅ ስራዎች በአጭር ጊዜ ውስጥ መስራት ይችላሉ እና የጎበኘናቸው ፕሮጀክትም ይሄንን የሚያሳዩን